እሺ ዛሬ ደግሞ የምናየው አጫጭር አረፍተ ነገሮችን ማለትም ሙሉ ሀሳብ ሊያስተላልፉ የሚችሉ ጽሁፎችን ወይም ንባቦችን የማንበብ ልምምድ እናደርጋለን ማለት ነው። ቪዲዮውን ከመጀመሪያው እስከ መጨረሻው በትዕግስት ተከታተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር አድርጉት። መማር ለሚፈልጉ ልጆች ወይም ቤተሰብ ዘመዶቻችሁ፣ ጓደኞቻችሁ ሼር አድርጉላቸው ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ በ0953 61 5956 በማንኛውም ሶሻል ሚዲያ ማለትም ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። ትምህርታችሁን ከዜሮ ከመሰረቱ ጀምራችሁ ማንበብና መጻፍ መናገር እንድትችሉ እናደርጋችኋለን ማለት ነው። ወደ ትምህርቱ እንሂድ። ከዚህ ጋር ስራ ስራ ስድስተኛ ራ አራተኛ ራ ስራ ስራ የለም ስራ የለም የመጀመሪያ የመጀመሪያ ም ደግሞ ስድስተኛ የመቤት ማለት ነው። ስድስተኛ ም የለም። ስለዚህ ስራ የለም ስራ የለም። እሺ ም ስድስተኛ ም ሳ አራተኛ የሰቤት አራተኛ ሰሱ ሳ የምንለው ማለት ነው። ሳ ስለዚህ ምሳ በላሽ ምሳ በላሽ የመጀመሪያ ላ አራተኛ ሽ ደግሞ ስድስተኛ ስድስተኛ ጭንቅላቷ ላይ ያለችዋ መስመር ትንሽዬ ወደ ግራ ዞር ካለች ስድስተኛ ነው የምትሆነው። ስድስተኛ ሽ በላሽ ምሳ በላሽ። እሺ ይሄ ደግሞ ዛሬ ዛ ማለት የዘቤት አራተኛ ዛ አራተኛ ማለት ነው። ሬ ደግሞ አምስተኛ። ለምን? እግሩ ላይ ቀለበት ስላለው። ማንኛውም ፊደል እግሩ ላይ ቀለበት ካለው ደግሞ የዛ የቤተሰቡ አምስተኛ ነው ማለት ነው። አምስተኛ። ስለዚህ ይሄ ደግሞ ሬ አምስተኛ ሬ ነው። ስለዚህ ዛሬ ሄደች ዛሬ ሄደች። እሺ እሷ ተኛች። ስለዚህ ስራ የለም። ምሳ በላሽ፣ ዛሬ ሄደች፣ እሷ ተኛች ይላል። እሺ ወደዚህ ወደ ቀጣዩ እንሄዳለን። የእናቴ ልጅ። ይሄ ደግሞ የስራ ሰው ከዚህ ጋር ነጭ በሬ ነጭ በሬ ከዚህ ጋር የኔ ተማሪ የእናቴ ልጅ የስራ ሰው ነጭ በሬ የኔ ተማሪ። ወደ መጨረሻዎቹ እንሂድ። ቁጭ በሉ
ቁጭ በሉ ቁጭ በሉ ቁጭ በሉ ቁጭ በሉ ቡና 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 ጠጡ ጠጡ ቡና ጠጡ ቡና ጠጡ ቡና ጠጡ ና ቶሎ ና ቶሎ መጨረሻ ቶሎ ና ቶሎ ፈጣን 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 ነኝ ፈጣን ነኝ ፈጣን ነኝ ፈጣን ነኝ። በጣም አሪፍ ነው። ቁጭ በሉ ቡና ጠጡ ና ቶሎ ፈጣን ነኝ። ራሴን ስገልጽ ማለት ነው። ፈጣን ነኝ ፈጣን ነኝ። ስለዚህ ስራ የለም። ምሳ በላሽ ዛሬ ሄደች እሷ ተኛች። የእናቴ ልጅ የስራ ሰው ነጭ በሬ የኔ ተማሪ ቁጭ በሉ ቡና ጠጡ ና ቶሎ ፈጣን ነኝ። ስለዚህ ልክ እኔ እንዳነበብኩላችሁ እናንተም ሞክሩ። ምንም አልቻልንም ብላችሁ ዝምም እንዳትሉ ሞክሩት። ካልቻላችሁ ችግር የለውም። ካልቻላችሁ አትሳቀቁ፣ ሞክሩት። ከቻላችሁ ደግሞ አንብቡ ማለት ነው። ስለዚህ ይሄ ምን ይላል? ስራ የለም። ጎበዞች፣ ስራ የለም። ይሄስ ምን ይላል? አንብቡ እስኪ። ምሳ በላሽ። ጎበዝ፣ ምሳ በላሽ። ይሄስ ዛሬ። እሺ፣ ሄደች። ጎበዝ፣ ዛሬ ሄደች። በጣም አሪፍ ነው። ዛሬ ሄደች። እሺ፣ እዚህ ጋርስ መጨረሻዋ ላይ እሷ። እሺ፣ ተኛች። እሷ ተኛች። ስራ የለም። ምሳ በላሽ ዛሬ ሄደች እሷ ተኛች። ጎበዞች፣ እዚህ ጋርስ የእናቴ ልጅ። ጎበዝ፣ እዚህ ጋርስ የስራ ሰው። በጣም አሪፍ ነው። የስራ ሰው። እዚህ ጋርስ ነጭ በሬ። እሺ፣ እዚህ ጋርስ የኔ ተማሪ። በጣም አሪፍ። የኔ ተማሪ፣ የእናቴ ልጅ፣ የስራ ሰው፣ ነጭ በሬ፣ የኔ ተማሪ። ጎበዞች፣ ወደ መጨረሻው እዚህ ጋር ምን ይላል? ቁጭ በሉ። እዚህ ጋርስ ቡና ጠጡ። እዚህ ጋርስ ቶሎ። እዚህ ጋርስ ፈጣን ነኝ። ስለዚህ ቁጭ በሉ ቡና ጠጡ ና ቶሎ ፈጣን ነኝ ካላችሁ ልክ ናችሁ ማለት ነው። ልክ ናችሁ። ስለዚህ ወደ ቀጣዩ ከመሄዳችን በፊት ማስታወሻ መያዛችሁን እርግጠኛ ሁኑ። ምክንያቱም ከዚህ ጋር ረጋ ብዬ ስለማስተምራችሁ እናንተ ደግሞ እኔ እያስተማርኳችሁ እናንተ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ምንድነው በአጭር ጊዜ ውስጥ ለውጥ ታመጣላችሁ ማለት ነው። ታመጣላችሁ ማለት ነው። ደግሞ በውስጥ መስመር መማር ከፈለጋችሁ በ0953 61 59 56 ብላችሁ ካላችሁበት ሆናችሁ ሀገር ውስጥ ሆነ ሀገር ውጭ ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ወደ ቀጣዩ እንሄድ። ከዚህ ጋር ጨው
ጨው ጨምሪ ጨምሪ ጨው ጨምሪ ጨው ጨምሪ ጨው ጨምሪ ሌባ 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 አለ አለ ሌባ አለ ሌባ አለ ሌባ አለ። በጣም አሪፍ ነው። ሌባ አለ። ከዚህ ጋር ደግሞ ጤና 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 አለኝ አለኝ ጤና አለኝ ጤና አለኝ። ከዚህ ጋር ደግሞ እኔ አላቅም አላቅም እኔ አላቅም። ስለዚህ ጨው ጨምሪ፣ ሌባ አለ፣ ጤና አለኝ፣ እኔ አላቅም እኔ አላቅም። ከዚህ ጋር ደግሞ ገና 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 አለፈ ገና አለፈ ገና አለፈ። ሲጠብቅ ገና ይሆናል፣ ሲላላ ደግሞ ገና ይሆናል። ምናልባት ሁለት ትርጉም ከሰጣችሁ ያው ሲጠብቅና ሲላላ ሁለት ትርጉም ስለሚሰጥ ነው ቃሉ ማለት ነው። ገና አለፈ፣ ሲጠብቅ ገና አለፈ፣ ሲላላ ደግሞ ገና አለፈ። ገና ነው የሚሆን ገና። ስለዚህ ከዚህ ጋር አጥብቀን እናነባዋለን ማለት ነው። ስለዚህ አጥብቀን ስናነባው ገና አለፈ ገና አለፈ። ከዚህ ጋር ረመዳን 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 መጣ ረመዳን መጣ ረመዳን መጣ። ከዚህ ጋር ደግሞ ልጆች 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 መጡ 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 ልጆች መጡ ልጆች መጡ። ከዚህ ጋር ደግሞ ኬላ 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 አለ ኬላ አለ። ስለዚህ ገና አለፈ፣ ረመዳን መጣ፣ ልጆች መጡ፣ ኬላ አለ ካላችሁ ልክ ናችሁ ማለት ነው። ልክ ናችሁ ማለት ነው። ወደ መጨረሻው ስንሄድ እኛ 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 አለን ን ነች መጨረሻ ላይ አስታይ ከሆነ ን ነች። አለን አለን እኛ አለን። አለቃ አለቃ አለ አለቃ አለ። እዚህ ጋር ደግሞ ረጋ ረጋ በሉ ረጋ በሉ ረጋ በሉ። ከዚህ ጋር ደግሞ እዚህ 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 ነኝ እዚህ ነኝ። በጣም አሪፍ። ስለዚህ እንደተለመደው እናንተም አንድ ያንብቡልኝ ማለት ነው። ምን ይላል የመጀመሪያው መስመር? ምን ይላል? ጨው ጨምሪ ጨው ጨምሪ። ሁለተኛው ምን ይላል? እስኪ አንብቡልኝ። ሌባ አለ። ጎበዞች፣ ሌባ አለ። እሺ፣ ከዚህ ጋር ሶስተኛውስ? ጤና አለኝ ጤና አለኝ ጤና አለኝ። እዚህ ጋርስ? እኔ አላቅም። ጎበዞች፣ እኔ አላቅም። ጎበዝ። ከዚህ ጋርስ? ገና አለፈ። ጎበዞች፣ ገና አለፈ። ከዚህ ጋርስ? ረመዳን መጣ ረመዳን መጣ። ከዚህ ጋርስ? ልጆች መጡ ልጆች መጡ። ከዚህ ጋርስ? ኬላ አለ ኬላ አለ። ስለዚህ ገና አለፈ፣ ረመዳን መጣ፣ ልጆች መጡ፣ ኬላ አለ። እሺ፣ መጨረሻውን አንብቡልኝ። እኛ አለን እኛ አለን። እሺ፣ እዚህ ጋር አለቃ አለ አለቃ አለ። እሺ፣ ከዚህ ጋርስ? ረጋ በሉ ረጋ በሉ። ከዚህስ? ይሄ ምን ይላል? እዚህ ነኝ እዚህ ነኝ እዚህ ነኝ። በጣም አሪፍ ነው ውድ ቤተሰቦቼ፣ በጣም አሪፍ ነው። ስለዚህ ጨው ጨምሪ፣ ሌባ አለ፣ ጤና አለኝ፣ እኔ አላቅም፣ ገና አለፈ፣ ረመዳን መጣ፣ ልጆች መጡ፣ ኬላ አለ፣ እኛ አለን፣ አለቃ አለ፣ ረጋ በሉ፣ እዚህ ነኝ እዚህ ነኝ ይላል ማለት ነው። እዚህ ነኝ ይላል ማለት ነው።
ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣው ትምህርት ይህን ይመስላል። በውስጥ መስመር መማር ለምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ደውሉልን። ከመጀመሪያው ከመሰረቱ ጀምራችሁ አማርኛም እንግሊዘኛም መማር ከፊደላትና ከአልፋቤት ጀምራችሁ መማር ትችላላችሁ ማለት ነው። በየትኛውም የዕድሜ ክልል ሆናችሁ ልጅ አዋቂ ምንም የዕድሜ ክልል አይገድበውም። ካላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ ማለት ነው። እኛ ደግሞ ዝግጅታችን ጨርሰን እናንተን ብቁ ለማድረግ ተነስተናል ማለት ነው። ደውሉልን፣ እናስተምራችኋለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው